الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا محمد وعلى آله وصحبه أجمعين، أما بعد. السلام عليكم ورحمة الله وبركاته. والله جل وعلا فقد تنانتنا سلا صحابوች ጀምረን ነበር። صحابዎችን አስመልክቶ የአህሉ ሱናዎች እምነት ምን ይመስላል የሚለውን በማየት ላይ የነበር ነው ማለት ነው። አላሁ ጀለ ወዐላ በድርዮችን ምሪያችኋለሁ የፈለጋችሁትን ስሩ እንዳላቸው አይተናል። በዚህም ፈድል አላቸው ማለት ነው። ትልቅ ደረጃ ስላላቸው አላሁ ጀለ ወዐላ የፈለጋችሁትን ስሩ ምሪያችኋለሁ አላቸው ማለት ነው አላሁ ሱብሓነሁ ወተዓላ። እንዲሁም የምናነሳው ዛሬ وبأنه لا يدخل النار أحد بايع تحت الشجرة كما أخبر به النبي صلى الله عليه وسلم بل لقد رضي الله عنهم ورضوا عنه كميلو مالت. وبأنه أي أهل السنة يامنالو بمهنو لا يدخل النار أسات أيقبان بلا يامنالو أحد عندم أكل بايع تحت الشجرة زافا سر مبايعة كادر رقوت جهنم ميقبا أسات ميقبا يلم بلا يمنالو كما أخبر به النبي صلى الله عليه وسلم بزيه انده بمهنو ملكتنيو عليه الصلاة والسلام عندنا قرون مالتنا ملكتنيو عندنا قروت عندنا قروت بل انداهم لقد رضي عنهم ورضوا عنه الله جل وعلا ودوا اتشوال النسم كسو يهونون سطوتا ودوال تقبلوال الله جل وعلا بشلماتشو شلمات دستنيوچنا وديتا ያገኙ ሰዎች ናቸው። ወካኑ ነበሩ እነዚህ ተህተ ሸጀራ ሙባይዓ ያደረጉ ሰዎች አክተረ የበዙ ነበሩ ሚን 1400 ከ1400 በላይ ነበሩ ሙባይዓ ያደረጉት ለረሱል አለይሂ ሰላቱ ወሰላም። ይህ ሁሉ ሰሃቢ ለነብዩ አለይሂ ሰላቱ ወሰላም ሙባይዓ አድርጓል። ወየሽሃዱና ይመሰክራሉ አህሉ ሱናዎች بالجنة بجنة يمسكرالو لمن شهد له رسول الله صلى الله عليه وسلم ملك تنيو بجنة لما سكروا التي مسكرالو كالعشرة أسروچن يمثل أسروچن صحابوچ يمثل 10 المبشرين بجنة يتبسروا أسرون صحابيوچن يمثل بجنة يمسكروا الله أبو بكر في الجنة وعمر في الجنة وعلي في الجنة وعثمان في الجنة وطلحة في الجنة والزبير في الجنة يالو عند بوتا ሆነው 10 ሰሃቦችን ቆጥረዋል መልእክተኛው አለይሂ ሰላቱ ሰላም። እነዛ ሁሉም የጀነት ናቸው ይላሉ መልእክተኛው ስለመሰከሩ። እንደውም ወከሳቢት ኢብኑ ቀይስ ኢብኑ ሸማስ ثابت ኢብኑ ቀይስ ኢብኑ ሸማስ የተባለውም ሰሃቢ ይመስል መልእክተኛው አለይሂ ሰላቱ ወሰላም በመን ፈርደውለታል ጀነት እንደሚገባ ተናግረዋል መልእክተኛ አለይሂ ሰላቱ ሰላም። አነስ ኢብኑ ማሊክ ባስተላለፈው ሐዲስ عند البخاري والمسلم مسلمና ቡኻሪ ዘንድ ያለ ነው። መልእክተኛው በጀነት የጀነት ነው ሲሉ ተናግረዋል ማለት ነው። ثابت رضي الله تعالى عنه وغيرهم ሌሎችንም ይመስል من الصحابة ከሰሃቦች ሌሎችም በጀነት የተመሰከረላቸው ሰሃቢዮች አሉ። በህይወት እያሉ ዱንያ ላይ እያሉ የተመሰከረላቸው በእየተንቀሳቀሱ እየበሉ እየጠጡ የጀነት መሆናቸው የተነገራቸው መልእክተኛው አለይሂ ሰላቱ ሰላም لا ينطق عن الهوى إن هو إلا وحي يوحى ከስሜት የሚናገሩ አይደሉም። መልእክተኛው ሐቅ ነው የሚናገሩት ትክክለኛው የሆነውን መልእክት ነው የሚያስተላልፉትና መልእክተኛው የጀነት ነው ብለዋል። طيب ويقرون بما تواتر به النقل ያረጋግጣሉ አህሉ ሱናዎች بما تواتر به النقل መመሪያ መረጃ በተዋቱር መልክ በመጣው ወይም ደግሞ صحيح በሆነ ዘገባ በመጣው ተዋቱር በሆነው ያረጋግጣሉ عن أمير المؤمنين
علي بن أبي طالب رضي الله تعالى عنه وغيره كأمير المؤمنين كعلي رضي الله تعالى عنه يمتعون بزامن يلالو يامنالو مالتنا أي يعترفوا أهل السنة والجماعة ويعتقدون ما تواتر به النقل طرق بتواتر ጠንካራ በሆነ ሰነድ የመጣውን ያረጋግጣሉ ያምናሉ ስለ አሚር አልሙእሚኒን ስለ አሊ ረዲየላሁ ተዓላ አንሁ ሚን الصحابه ከሰሐቢዮች በመጣው ይቀበላሉ أن خبر هذه الأمة የዚች የኡማ خبر ወይም ዜና የዚች የኡማ ነገር هذه الأمة بعد نبيها ከዚች ከነብዩ በኋላ ከሙሐመድ አለይሂ ሰላቱ ወሰላም በኋላ ትልቁ ሰው በላጭ ሰው ማለት አቡበክር ነው ብለው የመጣውን ያምናሉ ይቀበላሉ ከሰሃቦች ተዋቱር በሆነ መልኩ መጥቷል ይሄ ከነብዩ በኋላ በላጭ ሰው ማለት አቡበክር ነው የሚል መጥቷል ሉማ ላይ እንዳሳለፍ ነው ወከማ ثم عمر ከዛ ዑመር ነው ويثلثون بعثمان ሶስተኛ ዑስማን ነው ብለው ያምናሉ ويربعون بعلي رضي الله تعالى عنه አራተኛ ያደርጋሉ አልይን ይሄ ደረጃቸው ኺላፋቸው ኸሊፋነታቸው እንደዚህ ነው ደረጃቸውን በዚሁ መልክ ነው كما دلت عليه الآثار አثاሮች ወይም ደግሞ ፈለጎች ከሰሃቦች ወይም ደሊል የመጣው ይሄንን እንደሚጠቁመው ማለት ነው ይሄንን ነው የሚጠቁመው አثር የመጣው መረጃ የሚጠቁመው በዚህ መልክ እንደሆነ ነው አቡበክር ዑመር ዑስማን አሊ እንደሆኑ وكما أجمع الصحابة على تقديم عثمان في البيعة قال بمغبات صحابوች ዑስማንን እንዳስቀደሙት ሁሉ እሱ ኸሊፋ ይሁነን የሙእሚኖች መሪ እሱ ይሁነን ሶስተኛ በማለት ሷሃቦች በዑስማን ላይ ተስማምተዋል مع أن بعض أهل السنة كفيل أهل السنة كمهناቸው ጋር كانوا قد اختلفوا في عثمان وعلي رضي الله تعالى عنهما بعلينا بعثمان ዙሪያ خلاف ከመኖሩ ጋር بعد اتفاقهم على تقديم أبي بكر وعمر أبو بكر እና ዑመር ይቀድማሉ ካሉ በኋላ ሶስተኛ አልይ ነው አይ አይደለም ሌሎቹ ደግሞ ዑስማን ነው የሚቀድመው በሚለው ላይ አህሉ ሱናዎች ከፊል አህሉ ሱናዎች ከመخالፋቸውና ከመለያየታቸው ጋር በሐሳብ ልዩነት ከመኖሩ ጋር አዩሁማ አፍضل ማን ነው በላጩ በሚለው ነው ልዩነቱ ደረጃ ያለው ኸሊፋነት ላይ ሳይሆን ደረጃ የሚበልጠው ከፍታ ቦታ ያለው ማን ነው አልይ ነው አሉ ሌሎቹ ደግሞ ዑስማን ነው አሉ فقدم قوم عثمان አንዳንዶቹ ዑስማንን አስቀደሙ ዑስማን ይበልጣል አሉ وسكتوا ዝም አሉ ዑስማን ይበልጣል አሉና ዝም አሉ ሌላ አልጨመሩም ማለት ነው አው ረበዑ بعلي ወይም ደግሞ ሌሎቹ አራተኛ አልይን አደረጉ ዑስማን ይበልጣል ብለው ዝም ሳይሉ አይ አራተኛ አልይ ነው አሉ وقدم قوم عليا ሌሎቹ ደግሞ አልይ ይቀድማል አልይ ይበልጣል ከዑስማን አሉ ሶስተኛ አልይ ነው አሉ وقوم توقفوا ሌሎቹ ደግሞ ቆም አሉ ይሄ ይበልጣል የሚለውንም ማንንም አልተናገሩ ተወቁፍ አደረጉ እንትና ይበልጣል የሚለው ላይ ቆሙ ዝም አሉ ማለት ነው ላኪን ነገር ግን استقر ተረጋግጧል አምሩ አህሊ ሱነቲ የአህሉ ሱናዎች ጉዳይ على تقديم ዑስማንን በማስቀደም በምን ثم علي ከዛ علي رضي الله تعالى عنه ثم علي ከዛም عليን በማስቀደም ላይ ተረጋግጧል وإن كانت هذه المسألة ይቺ ነጥብ ብትሆንም እንኳን مسألة عثمان وعلي የአልይና ዑስማን ጉዳይ ቢሆንም እንኳን ليست من الأصول መሰረታዊ የሆነ ነገር ባትሆንም እንኳን ነገር ግን ዑስማን በመቅደም አልይ በመከተል ላይ የአህሉ ሱናዎች ጉዳይ በዚህ ላይ ተረጋግጧል ማለት ነው ማለት ራጅሑ አመዛኙ ነገር
علي عثمان እንደሚበልጥ ከዛም አራተኛ አልይ እንደሆነ ነው። ዑስማን ሶስተኛ አራተኛ አልይ እንደሆነ ተረጋግጧል። የአህሉ ሱናዎች ጉዳይ የኡሱል ነጥብ ባይሆንም እንኳን መሰረታዊ ነገርም ባይሆንም እንኳን ይሄ ጉዳይ ለምን ኺላፍ ስላለበት ليست من الأصول كأصول بايهنم እንኳን التي يضلل المخالف فيها በዚህ ጉዳይ ኺላፍ ያመጣ ሰው ጠማማ ነው የሚባልበት ነጥብ ባይሆንም እንኳን ነገር ግን ዑስማን ይቀድማል አራተኛ አልይ ነው የሚለው ላይ ተረጋግጧል። አስል አይደለም ማለት ነው። አልይ ይቀድማል ሶስተኛ አልይ ነው አራተኛ ዑስማን ነው በደረጃ የሚል ሰው ይሄ ጠማማ ነው አይባልም። ضال ነው አይባልም። ለምን አህሉ ሱናዎች ራሳቸው ልዩነት ስላለ በመካከላቸው ከመረጃ አንፃር ከዚህ አንፃር አልይ ይበልጣል ይላሉ። ሌሎቹ ደግሞ ከዚህ አንፃርማ ዑስማን ነው የሚበልጠው የሚል ልዩነት ስላላቸው አንድ ሰው አልይን ቢያስቀድም ከዑስማን ይሄ ሰው ጠማማ ነው ሊባል አይችልም ማለት ነው። يضلل المخالف فيها عند جمهور أهل السنة አብዛኛው አህሉ ሱናዎች ዘንድ ጠማማ ነው ሊባል አይችልም። ነገር ግን ጠማማ ነው የሚባልበት አለ እዚሁ ነጥብ ላይ ላኪን ነገር ግን التي يضلل فيها ጠማማ ነው ሊባል የሚችልበት ነጥብ ቢኖር ጠማማ ነው የሚባልበት ነጥብ ቢኖር መስአለቱ الخلافة የኺላፋ የኸሊፋነት የምትክነት ጉዳይ ነው። وذلك إهما أنهم الناس يؤمنون يامنا أهل السنة أن الخليفة خليفة بعد رسول الله صلى الله عليه وسلم كملك تنيوبها أبو بكر ثم عمر كزام عمر ثم عثمان كزا عثمان ثم علي كزام علي بس مسارتنا بلو يامنا له مالتنا كزي كتقرنا ومن طعن في خلافة أحد من هؤلاء كنزي خليفة النت باندين يولي ትችት ያቀረበና የተቸ የነሱ ኸሊፋነት እኮ እንድህ ነበረ ብሎ እነሱን ያወገዘ ኸሊፋነታቸውን የመሩበትን ዘመን የተቸ የሆነ ሰው فهو أضل እሱ የጠመመ ነው من حمار أهله ከቤተሰቦቹ አህያ የበለጠ ጠማማ ነው መንገድ የሳተ ሰው ነው። ጠበቅ ያለ ቃል ነው ማለት ነው የተጠቀሙት። ለምን ይሄ በኸሊፋነት ነው። በኸሊፋነት ኺላፍ የለም። ዑስማን ከዛ አራተኛ አልይ በመሆኑ በደረጃ ግን አልይ ይበልጣል ዑስማን ይበልጣል። አህሉ ሱናዎች በራሳቸው ተኻልፈዋል። ነገር ግን عند جمهور اهل السنه አህሉ ሱና አብዛኛው አህሉ ሱናዎች ዘንድ አልይ ይበልጣል ከዑስማን በደረጃ ያለ ሰው ጠማማ ነው ሊባል አይችልም። የሱሐቦች ጉዳይ እዚህ ኪታብ ላይ በተጠቀሰው በዚህ ይጠናቀቃል ማለት ነው። ለምን ማሳየት ስለሆነ ከዛም በኋላ እየሰፋ የሚመጣ ነገር ስለሆነ ባጭሩ አስቀምጠው ዋና ነጥብ አስቀምጠው ጠቅሰው ስለሚያልፉ ማለት ነው። ሌላው ከሰሐቦች አህሉል በይት ናቸው። አህሉ በይት ነብይ ሰለላሁ ዐለይሂ ወሰለም የነብዩ ቤተሰቦች በኑ ሃሽም እና በኑ ሙጠሊብ ሌሎችም አሉ የነብዩ ዐለይሂ ሰላቱ ሰላም ቤተሰቦች ነገር ግን ዘካን ባለመውሰድ ባለመብላት እነዚህ ናቸው የነብዩ ባለቤቶች። እንደገናም ደግሞ በኑ ሃሽም የሃሽም ዝርዮችና የሙጠሊብ ዝርዮች እነዚህ ናቸው። አማ ሌሎቹ ዘካ ይበላሉ ማለት ነው። እነዚህ በጃሂልያም ሆነ በኢስላም አልተለያዩም በኑ ሃሽም እና በኑ ሙጠሊብ። መልእክተኛው ዐለይሂ ሰላቱ ወሰላም ለዑስማን እንደዛ ነው ያሉት። طيب ويجوز ويحبون أهل السنة يودالو أهل بيت رسول الله صلى الله عليه وسلم የነብዩን ዐለይሂ ሰላቱ ወሰላም ቤተሰቦች ይወዳሉ። የቤተሰቦቻቸውን የዘር ሐረጎቻቸውን የነሱን ቅርብ ዘመዶች ይወዷቸዋል፣ ያከብሯቸዋል፣ ያለቋቸዋል፣ ክብር ይሰጧቸዋል፣ ዝቅ አያረጓቸውም። ወይተወለውነሁም ወዳጅ አድርገው ይይዟቸዋል። አህሉ ሱናዎች እነሱን ጠላት አድርገው አይዙ። ወይحفظون فيهم ይጠብቃሉ ስለነሱ ስለነብዩ ቤተሰቦች ይጠብቃሉ። አህሉ ሱናዎች ምን ወصيه رسول الله صلى الله عليه واله وسلم የመልእክተኛውን ዐለይሂ ሰላቱ ወሰላም አደራ ወይም የመልእክተኛውን ኑዛዜ
ምን ይላሉ? ይጠብቃሉ። ኡዘኪሩኩም አላህ ፊ አህሊ በይቲ ብለዋል መልእክተኛው ዓለይሂ ሰላቱ ወሰላም። የቤተሰቦችን ነገር አደራ አላችኋለሁ ብለዋል። ይሄንን የነቢዩን ዓለይሂ ሰላቱ ወሰላም ኑዛዜና አደራ ተግባራዊ ያደርጋሉ። ቤተሰቦቻቸውን ያከብራሉ። የመልእክተኛውን ቤተሰቦች አህሉ ሱናዎች እንደ ነዋሲቦች ላ የንሲቡነ አልዒዳአ ሊአህሊ ልበይት ለነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦች ጠላትነትን፣ ጥላቻን አያቋቁሙም፣ አይመሰርቱም። በል የተወለውነሁም ይወዷቸዋል ማለት ነው። ሐይቱ ቃለ የውመ ገዲር ኹም የተባለው ቃል ላይ መልእክተኛው ዓለይሂ ሰላቱ ወሰላም ብለዋል። መልእክተኛው ዓለይሂ ሰላቱ ወሰላም ምን አሉ? ኡዘኪሩኩም አላህን አስታውሳችኋለሁ፣ አደራ እላችኋለሁ። ፊ አህሊ በይቲ የቤተሰቦቼን ነገር አደራ እላችኋለሁ አሉ ማለት ነው መልእክተኛው ዓለይሂ ሰላቱ ወሰላም። ለዛ ነው እህጁሁም ያ ሐሳን ሆይ በግጥምህ ወርውራቸው፣ በግጥምህ ተቻቸው፣ በግጥምህ አንበርክካቸው እያሉ ሐሳንን ሲያነሳሱት መልእክተኛ ዓለይሂ ሰላቱ ወሰላም እነሱን መተቸት ጀመረ። በግጥም እነሱን መዋጋት ጀመረ ሐሳን ረዲየላሁ ተዓላ አንሁ። ከዛም መልእክተኛው ምን አሉ? ተረጋጋ አሉ ሐሳን ረዲየላሁ ተዓላ አንሁ። ሐሳን ቆይ ትንሽ ተረጋጋ። ለምን? ኢነ ሊ ፊህም ቀራባ እኔ እነሱ ውስጥ ዝምድና አለኝ ቁረይሾች ውስጥና የኔ ዘመዶች ስላሉ እነሱን አብረህ እንዳትመታሉ። ወላሂ አለ ሐሳን ረዲየላሁ ተዓላ አንሁ አቡበክር ዘንድ ሂድ፣ ስለ ዘር እሱ ስለሚያውቅ ይነግርሃል አሉት። ለዛ ነው ዘርን ማወቅ ተፈላጊ ነው። ተዓለሙ ሚን አንሳቢኩም ማ ተሲሉነ ቢሂ አርሐመኩም ብለዋል መልእክተኛው ዓለይሂ ሰላቱ ወሰላም። ዝምድናችሁን የምትቀጥሉበት የሆነን የዘር ሀረግ ተማሩ ብለዋል። በል በዚህ ሰዓት ስለ ዘር የሚያውቅ ሰው እስከማይኖር ድረስ ሆኗል። ሰው ችላ ያለው ማለት ነው። ዘር መቁጠር ዘረኝነት የሚመስለው ሰው አለ። አንድ ሰው ዘሩን ይቆጥራል። ሚን በኒ ፉላን የእከሌ ቤተሰብ ነው፣ የእንትና ጎሳ ነው፣ የዚህ ሀገር ሰው ነው፣ እንዲህ ነው ብሎ ዘሩን መንጥሮና ዘርዝሮ ቢያቅ ይሄ ብሔርተኝነት ወይም ደግሞ ቡድንተኝነት የተጠላ የሆነ ብሔርተኝነት አይደለም። ጎሳውን ዘሩን ማወቅ በል ተፈላጊ የሆነ ነው። ስለ ሌላም ሰው ስለ ዘር ያስተምራል፣ ለጥሩ ይጠቀምበታል ማለት ነው። ሸሪዓው ለሚፈልገው ለሆነው ነገር ይጠቀምበታል። ወደ አቡበክር ሄደ ዘር ስለሚያውቅ እሱ ይነግርሃል አሉት ሐሳን ረዲየላሁ ተዓላ አንሁ። ነብዩ ዓለይሂ ሰላቱ ወሰላም ሄደና ነገሩት አቡበክር ረዲየላሁ ተዓላ አንሁ። ወላሂ አለ ለመልእክተኛው ለአሱለነከ ከማ ቱሰሉ አሻዕረቱ ሚነል አጂን አንድ ጸጉር ከሊጥ ውስጥ እንደምትመዘዘው መዝዤ አንቱን ሳላስነካ ሳልተች ወይም ደግሞ ያንቱ ዘር ሳልነካ መዝዣ አወጣዋለሁ መልእክተኛው ሆይ አላቸው። ለዛ ነው የነብዩን ዓለይሂ ሰላቱ ወሰላም ዘሮች መተቸት ሸሪዓው የሚፈቅደው ነገር አይደለም። አጥፊዎችስ አይተቻሉ። አጥፊዎች ሙጅሪሞች ወለው ካኑ ሚን አቅርባኢ ነቢይ ሰለላሁ ዐለይሂ ወሰለም የነብዩ ቅርብ ዘመዶች እንኳን ቢሆኑ አላሁ ጀለ ወዐላ ተበት የደ አቢ ለሀብን ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ። አቡ ለሀብ የነቢዩ ዓለይሂ ሰላቱ ወሰላም አጎት እኮ ነው። አብዱል ዑዛ ይባላል። ዘመዳቸው ነው። ነገር ግን አላህ ተቸው ሙሐሪብ ስለነበረ ለዲኑ። ስለዚህ የነቢዩን ዓለይሂ ሰላቱ ወሰላም ቤተሰቦች፣ ሰሓቦች፣ ኸይረኞችን እነሱን መውደድ የነቢዩ መንገድ ላይ ያሉ የሆኑ ሰዎችን መውደድ ግዴታችን ነው ማለት ነው። ወቃለ አይዘን በድጋሜ አሉ መልእክተኛው ዓለይሂ ሰላቱ ወሰላም ለዓባስ ዓሚሂ ላጎታቸው ዓባስ እንዲህ አሉት። ወቀድ እሽተካ ኢለይሂ አሰመተባቸው አነ ባዕض ቁረይሽን ዓባስ ረዲየላሁ ተዓላ አንሁ ስሞታ ተናገረ። ከፊል ቁረይሾች የጅፉ በኒ ሃሽም
በኑ ሃሽምን የሃሽምን ዝርዮች እንደሚጠሉና እንደሚያገሉ ለመልእክተኛው አለይሂ ሰላቱ ወሰላም ተናገረ። ማን? አባስ ረዲየላሁ ተዓላ አንሁ ከፊል የቁረይሽ ዝርዮች ወይም ቁረይሾች የሃሽምን ልጆች ያገላሉ፣ ይተቻሉ፣ ይሰድባሉ፣ ይጠላሉ፣ ጥላቻን ይይዛሉ፣ ቂም አለባቸው ብለው ለነብዩ ሲናገሩ ፈቃለ እንዳሉ መልእክተኛው ወለዚ ነፍሲ ቢየዲ ነፍሴን በእጁ በያዛት ጌታ በአላህ እምላለሁ ላ ዩእሚኑና አያምኑ ሐታ ዩሒቡኩም ሊላሂ ወሊቀራበቲ ለአላህ ብለውና ለኔ ቅርብ ዘመዶች ስለሆናችሁ እስካልወደዷችሁ ድረስ ኢማናቸው ሙሉ አይሆንም አሉ መልእክተኛው አለይሂ ሰላቱ ወሰላም። ለዛ ነው የነብዩን አለይሂ ሰላቱ ወሰላም ቤተሰቦች ቅርብ ዘመዶች ሁሉ እንወዳለን። በል የነብዩ ቅርብ ዘመድ ባይሆን እንኳን የእሳቸውን ሰሃቦች አማኞችን ሁሉ እንወዳለን። ላ ተጅዐል ፊ ቁሉቢና ጊለን ሊለዚነ አመኑ ረበና ኢነከ ረኡፉር ረሒም አሳልፈናል እኮ። ጥላቻ አታድርግብን ለአማኞች በኢማን ለቀደሙን። ይሄ የሚያስብል ነው አሁንም ማለት ነው። በተለይ በዚህ ዘመን የሚጠላውና የሚወደደው በማይለይበት ዘመን ማለት ነው። ውዴታና ፍቅር የሚገለጸው ስሜት የሱን ስሜት የደገፈ ጊዜ በሆነበት ዘመን የሱን አጀንዳ ሲደግፍ የሚወደድበት ዘመን በሆነው በዚህ ሰዓት ረበና ላ ተጅዐል ፊ ቁሉቢና ጊለን ሊለዚነ አመኑ ጌታዬ ሆይ ላመኑ ሰዎች ልቤ ውስጥ ጥላቻን አታድርግብኝ ማለት አስፈላጊ ነው። ልንዘነጋው አይገባም ማለት ነው። ለመጥፎ ሰዎች ጥላቻን እንደምንገነባው ሁሉ ያመኑ ሰዎችን ደግሞ አማኞችን፣ ሙእሚኖችን፣ ኸይረኞችን መጥላት ልክ አልፎ እነሱን መጥላት አደጋለሁ። ጠይብ ወቃለ እንደሃለ መልእክተኛ አለይሂ ሰላቱ ወሰላም እንዳሉ በሌላም ኢነላህ አላህ አሉ እስጠፋ በኒ ሃሽም በኒ እስማዒል የእስማዒልን ልጆች መረጠ አሉ መልእክተኛው አለይሂ ሰላቱ ወሰላም። ወስጠፋ ሚን በኒ እስማዒል ከእስማዒል ልጆች ደግሞ መረጠ ኪናናን መረጠ። ወስጠፋ ሚን ኪናነተ ከኪናና ዝርዮች ደግሞ መረጠ ቁረይሽ واصطفى من كنانة قريشا أو قريش مرة الله جل وعلا. واصطفى من قريش كقريش دقمو مرة الله جل وعلا بني هاشم يا هاشم زريوش مرة الله جل وعلا. انقده كنزا ውስጥ ኑኽባ ምርጥ የሆኑ እየወጡ መጡ ማለት ነው። ወስጠፋኒ ሚን በኒ ሃሽም ከሃሽም ልጆች ደግሞ እኔን መረጠ አሉ መልእክተኛ። ከላይ ጀምሮ ነው አመራረጡ። አላሁ ጀለ ወዐላ የእስማኤልን ልጆች መረጠ። የእስማኤል ዝርዮች እስማኤል ኢብኑ ኢብራሂም መረጠ። የተሻለ ኸይረኛ በላጭ መሆናቸውን የነሱ ልጆች አደረገ። ከዛም በኋላ የእስማኤል ዝርዮች ደግሞ ብዙ ናቸው። ከእስማኤል ዝርዮች ደግሞ ኪናናን መረጠ። ከኪናና ደግሞ ቁረይሽን መረጠ። ከቁረይሽ ደግሞ በኒ ሃሽምን መረጠ። ከበኑ ሃሽም ውስጥ ደግሞ ነብዩን አለይሂ ሰላቱ ወሰላም መረጠ ማለት ነው። እነዚህ መካከል ኩፍር ውስጥ የገባ ካፊር አይኖርም ወይ? አለ እንጂ አለ። እና አቡ ጣሊብ እኮ ሙሽሪክ ናቸው። ሌሎችም ሙሽሪኮች አሉ። ነገር ግን እንደ ጥቅል የተመረጡ ህዝቦች ናቸው ማለት ነው እነዚህ። طيب قال ويتولون أزواج رسول الله صلى الله عليه وسلم የነብዩን عليه الصلاة والسلام ባለቤቶች ወዳጅ አድርገው ይይዛሉ። የነብዩን عليه الصلاة والسلام ሰሃቢዮች ባለቤቶች ጭምር ካፊር አድርገው የሚቆጥሩ የሆኑ ቡድኖች እኮ አሉ። ዛሬ ላይ የኛ ሀገር ፖለቲከኞች የዲን ሽፋን የለበሱ ሰዎች የሚያለቋቸውና ወደዛ አቂዳቸውን ሳያዩ ወደ እነሱ ጥሪ የሚያደርጉ ሀያል ናቸው እያሉ የተውሂድን ሀገር እየተቹ እነሱን የሚያሞግሱ ሰዎች እኮ አሉ። ጥፋት የትም ይሁን ይወገዛል። ነገር ግን በጥፋቱ ልክ መሆን ይኖርበታል። ኢራንን
ጎበዝናት ጀግናናት አንበሳናት እያሉ ሰውን ወደዛ እየቀሰቀሱ ግፊት እያረጉ ደውለ ሙሽሪካ የሆነችውን ቡድን የሙሽሪክ ቡድን የሆነችውን ሽርክን የምታነግስ ضريحን የምታነግስ የምታስፋፋ ቁቡርያን የምታስፋፋ ለሁሰይን መስገድ ለዓሊ መስገድ ግማሾቹ ዓሊ ጌታ ነው ወደሚለው ጥሪ የሚያደርጉ ወደዚህ ከመሆናቸው ጋር ወደ እነዚህን ሰዎች እንድንወዳጅ ጥሪ ያደርጋሉ ከኛው ሀገር ሰዎች ማለት ነው ነገር ግን እነዚህ ሰዎች አይሻ ካፊራ ብለው የሚመሰክሩ ናቸው ወልዒያዙ ቢላህ አቡበክር ካፊር አሽሀዱ አነ አቡበክርን ፊናር ይላሉ አነ ዑመር ፊናር ሐፍሳ ፊናር ዑስማን ፊናር ላ ኢላሃ ኢላላህ እንደዚህ እያሉ የሚናገሩ ሰዎችን እንድንወድ ያደርጉናል ማለት ነው ከዛም ደግሞ ይሄንን አድርገው እነሱ ማፈር ሲኖርባቸው ምን ይላሉ ለምን ትናገሩናላችሁ ብለው እንደገና ደግሞ ሌላ ሪታ ለምን ትናገሩናላችሁ መቼ አጠፋን አትናገሩን እንደፈለግን እንስራ ሱሐባን የሚተቸውን ሰው ስታወድስ ያላፈርክ እኛ ስንናገርህ ለምን ትሸማቀቃለህ አይዞህ ቻለው በርታ ስለዚህ አህሉ ሱናዎች የነብዩን ባለቤቶች ይወዳሉ ኡመሃቲል ሙእሚኒን የሙእሚኖች እናት የሆኑትን የሙእሚኖች እናቶች ናቸው የነብዩ ባለቤቶች አህባሾች የነብዩን ባለቤቶች የሚወዱትን ሰዎች ከማቅረብ ይልቅ የነብዩን ጠላቶች የነብዩን ባለቤቶች ሙሽሪክ ናቸው ካፊር ናቸው ወይም ደግሞ የጀሃነም ናቸው የሚሉትን ሰዎች ነው የሚወዱት ለምን ቀብር ማምለክን ስለሚፈቅዱላቸው ስለሚያስፋፉላቸው ያንን ስለሚያስፋፉላቸው ማለት ነው መርሐባ ወይኡሚኑና ያምናሉ ቢአነሁና የነብዩ ባለቤቶች በመሆናቸው አዝዋጁሁ ፊል አኺረቲ ኹሱሳን በአኺራ ላይ ለነብዩ አለይሂ ሰላቱ ወሰላም ባለቤቶች እንደሆኑም ይመሰክራሉ እነዚህ የነብዩ ባለቤቶች ወደዋቸው የሞቱት ነብዩ ሳይለዩአቸው የሞቱት የሆኑ ባለቤቶቻቸው የሙእሚኖች እናት የሆኑት አኺራም ላይ የነብዩ ባለቤቶች ናቸው ብለን እናምናለን ማለት ነው خصوصا በተለይም ኸዲጃ ቢንት ኹወይሊድ ረዲየላሁ ተዓላ عنها ከሴቶች ለመጀመሪያ ያመነችው ኸዲጃ ናት ለመጀመሪያ ጊዜ ከሴቶች ከትልልቆች አቡበክር ረዲየላሁ ተዓላ عنه ከወጣቶች ዓሊ ረዲየላሁ ተዓላ عنه ከልጆች ማለት ነው ከባሮች ደግሞ ቢላል ረዲየላሁ ተዓላ عنه መጀመሪያ የሰለሙት አይሻ ኸዲጃ ረዲየላሁ ተዓላ عنها የነብዩ ባለቤት ናት ኡሙ አክተር አውላዲሂ ያብዛኛዎቹ የነብዩ አለይሂ ሰላቱ ወሰላም ልጆች እናት የሆነች ማን ናት ኸዲጃ ረዲየላሁ ተዓላ عنها ናት ወአወሉ መን አመነ ቢሂ መጀመሪያ ከሴቶች ያመነች ኸዲጃ ወዓደደሁ ያገዘቻቸው ያጠናከረቻቸው على امره በጉዳያቸው ላይ በዲን الاسلام ላይ አብሽር በርታ ያለቻቸው መልእክተኛው ጠንክር አይዞ አላሁ ጀለ ወዐላ አንተን አያዋርድም ዝቅ አያደርግህም አይተውህም ኢነከ ተሕሚሉ الكل ችግርተኛን ትረዳለህ ሰዎችን ታግዛለህ ከመዝሉም ጎን ትቆማለህ እያለች ያጠናከረቻቸው መልእክተኛው على أمره وكان لها منه المنزلة العالية وكان لها لسا نبرات منه كنبي عليه الصلاة والسلام زند نبرات المنزلة العالية كف على بوتا نبرات ملكتنيو لسا يالاتشو كبر إن بوتا يلاك نبرة مالتنا بل اندوم يسا أهد ستمتا ይነሱ ነበር መልእክተኛው አለይሂ ሰላቱ ወሰላም አይሻ ኸዲጃ ከሞተች በኋላ አይሻ እስከምትቀና ድረስ እቺን ባልቴት ያው የሴትነት ማለት ነው እስከምትቀና ድረስ ማለት ነው ቦታ ነበራቸው መልእክተኛው ለዚች ታላቅ ሴት ሌላኛው ባለቤታቸው ኹሱስያ الصديقة والصديقة بنت الصديق እውነተኛዋ صديقة
የስዲቅ ልጅ የሆነች አይሻ ስዲቃ ቢንት ስዲቅ የእውነተኛው የአቡበክር ስዲቅ ልጅ የሆነችው እሷም የነብዩ ባለቤት ናት በዱንያ ወልአኺራ ረዲየላሁ ተዓላ ዐንሃ التي يأتي قال فيها النبي صلى الله عليه وسلم يا الله نبي عليه الصلاة والسلام يالوتي هنا من قالوا فضل عائشة يا عائشة درجة ወይም ደግሞ መብለጥ ያላት ቦታ على النساء ከሌሎች ሴቶች በተለየ መልኩ ከፈضل الثريد ፍትፍት እንደሚበልጠው ነው ማለት ለየት ያለ ምግብ ነው ቦታ ያለ የሆነ በጊዜው ሁሉም ዘንድ ሁሉም ቢኖረውና ቢያገኘው የሚመኘው ይሄነ ማለት ነው على سائر الطعام በስጋ የሆነ ማለት ነው ከሌሎች ምግቦች ይልቅ እንደ ፈሪድ ነው ከሌሎች ምግብ ፈሪድ እንደሚበልጠው ከሌሎች ምግብ አይሻ ረዲየላሁ ተዓላ ዐንሃ ትበልጣለች አሉ መልእክተኛው ዐለይሂ ሰላቱ ወሰላም ስለዚህ በጥቅሉ ሁሉም የነብዩ ዐለይሂ ሰላቱ ወሰላም ባለቤቶች ውድና የተከበሩ ሴቶች ናቸው አላሁ ጀለ ወዐላ ይውደድላቸው አህሉ ሱናዎች ይወዷቸዋል ያከብሯቸዋል በእነሱ ላይ ዱዓ ያደርጉላቸዋል ረዲየላሁ ተዓላ ዐንሁና እያሉ ሁሉንም ሰሃቢዮችንም እንደዛው ስለዚህ እነዚህን አስመልክቶ የአህሉ ሱናዎች አቂዳ ይህንን ይመስላል وإلى هنا وصلى الله وسلم وبارك عليه وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته